በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 3 ቀን 2018 በዕለተ ሰንበት በቅዳሴው ላይ የሚነበቡ ምንባባት፣ የሚሰበክ ምስባክና የዕለቱ ቅዱስ ወንጌል ይህ ነው። አንደኛ ዲያቆን ወይም ገባሬ ሰናይ ዲያቆን የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 11 ከቁጥር 25 እስከ ፍጻሜ። ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 እስከ 9። ንፍቁ ካህን ወይም ንፍቁ ቄስ ግብረ ሐዋርያት ምዕራፍ 7 ከቁጥር 17 እስከ 23። በቅዳሴው ላይ የሚሰበክ የዕለቱ ምስባክ ወአነሂ በኩሬየ ርእስዮ ወልዑል ውእቱ እምነገሥተ ምድር ወለዓለም አቅብ ሎቱ ሳህልየ በኩርየ ርእስዮ ወልዑል ውእቱ እምነገሥተ ምድር ወለዓለም አቅብ ሎቱ ሳህልየ ወአነሂ በኩርየ ርእስዮ ወልዑል ውእቱ እምነገሥተ ምድር ወለዓለም አቅብ ሎቱ ሳህልየ ወአነሂ በኩርየ ርእስዮ ወልዑል ውእቱ እምነገሥተ ምድር ወለዓለም አቅብ ሎቱ ሳህልየ። ትርጉም እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገሥታትም ከፍ ይላል፣ ለዘላለምም ምሕረቴን ለእርሱ እጠብቃለሁ። መዝሙር 88 ቁጥር 27። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። የዕለቱ ቅዱስ ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 13። ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስም ሰምቶ ደነገጠ። የካህናትንም አለቆች የሕዝቡንም ጸሐፊዎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤ እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንዲሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነርሱም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልጋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም እስከ ዘላለም የተመሰገነ ይሁን።